ነገሩ የተቀሰቀሰው በአርሲ ዞን በንጹሃን የኦርቶዶክስ እምነት ተከታዮች ላይ ከደረሰውና መላ አገሪቱን በሐዘን ካደቀቀው ዘግናኝ ጥቃት ማግስት ነው። ህዝቡ በሐዘን ተመትቶ የሟቾችንና የተፈናቃዮችን መረጃ በጉጉትና በጭንቀት በሚጠብቅበት በዚያ ስስ ጊዜ አንድ ምስል ማህበራዊ ሚዲያውን አጥለቀለቀው። ምስሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉልላት፣ መንበር፣ ካዝናና ሌሎችም ንዋያተ ቅድሳትን የያዙ ጫማ የሌላቸው የከሱና የደከሙ ባላገሮች በብዛትና በህብረት በእግራቸው ሲጓዙ የሚያሳይ ነበር። ለመጀመሪያ ጊዜ በአማነት ጸረ ከተባሉ ሰው ገጽ የተገኘው ይህ ምስል የአርሲው ጥቃት ያሳደዳቸው ንዋያተ ቅድሳታቸውን ይዘው የሚሰደዱ ምዕመናን ናቸው ተብሎ ሲጋራ የሰዎችን ልብ ሰበረው። ሞገስ ዘውዱ ተሾመ ይህንኑ ምስል በማጋራት ጠቅላይ ሚኒስትር አብይ አህመድን ዳግማዊ ግራኝ አህመድ በማለት ፈረጃቸው። ህዝቡም ቀኑ ሙሉ በከፍተኛ ስሜትና ዋይታ ሲቀባበለው ዋለ። ነገር ግን ወደ ማታ አካባቢ የአርሲ ተወላጁ ጀዋር ሲራጅ መሐመድ በማህበራዊ ትስስር ገጹ ላይ ብቅ ብሎ የምስሉን ትክክለኛነት እንደሚጠራጠር ጻፈ። ይህ የጀዋር ጥርጣሬ ሳይታሰብ የዲጂታል ሚዲያውን ሰው ለቁጣ ዳረገው። የደረሰውን ጥቃትና እልቂት ወደ ጎን በመተው የማህበራዊ ሚዲያው ቁጣና ፍርድ በሙሉ ጀዋር ላይ አነጣጠረ። ብዙዎች የእርሱን የቆየ ታሪክና ንግግር በመጥቀስ ወትሮም አንተ ክርስቲያኖች ቀና ሲሉ በሜንጫ እንላቸዋለን ብለሃል፣ በአርሲ ወገኖቻችን ላይ የተፈጸመውን ዘግናኝ ጥቃት ሳታወግዝ ይህንን ሀቅ ልታጣራ መጣህ በማለት በትችትና በውግዘት ወረዱበት። በዚህም ምክንያት በአርሲው ጥቃት ዙሪያ ከመነጋገር ይልቅ ውይይቱ ጀዋር መሐመድን የመወንጀልና የመከላከል አዲስ የቃላት ጦርነት መድረክ ሆነ። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ይህ እውነታ በማህበራዊ ሚዲያ ላይ የተካሄደውን የትረካዎች ጦርነት ይበልጥ ያፋፍመዋል። ለመሆኑ ያ ምስል እውነት ከየት መጣ ብለን ስንጠይቅ የምስሉ መነሻና መዳረሻ ከአርሲ ዞንም ሆነ ከኦሮሚያ ክልል ጋር ምንም አይነት ግንኙነት የሌለው መሆኑ ተጽፎ እናገኛለን። እውነተኛው መረጃ እንደሚያሳየው ይህ ምስልና ቪዲዮ የተቀረጸው በአማራ ክልል በደቡብ ጎንደር ዞን በደራ ወረዳ ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን አካባቢ ነው። የአካባቢ ገበሬዎችና ምዕመናን በጋራ በመሆን አዲስ ቤተክርስቲያን አሳንጸው ለዚህ አዲሱ መቅደስ የሚሆኑ በከተማ የተሰሩና የተገዙ ንዋያተ ቅድሳትን ከከተማ ተረክበው ወደ ገጠር በህብረትና በደስታ ተሸክመው ሲጓዙ የተነሳ ምስል ነበር። በማህበራዊ ሚዲያው ላይ የተፈጠረውን መደናገጥ ተከትሎ ፋስት መረጃ የተባለው ሚዲያ ጉዳዩን በማጣራት የአካባቢው ምዕመናን መልእክት አስተላልፏል። በቪዲዮ ላይ ያሉትን ሰዎች የሚያውቁ የከተማ ነዋሪዎች ምን ሆናችሁ ነው እያሉ በስልክ ስለጠየቋቸው እነርሱ ሰላም መሆናቸውንና ምስሉ ለአዲሱ ቤተክርስቲያን የተደረገው ጉዞ መሆኑን እንዲያውቁላቸው፣ በተረፈ ግን በአርሲ የተፈጸመውን አረመኔያዊ ተግባር ሙሉ በሙሉ እንደሚያወግዙ ገልጸዋል። ይህ ማብራሪያ እንደሚያሳየው ምስሉ የአንድ ማህበረሰብ የመንፈሳዊ ህብረት ስራ የሚያሳይ እንጂ ከጥቃትና ከስደት ጋር የተያያዘ አልነበረም። ነገር ግን በኢትዮጵያ ውስጥ ባለው ወቅታዊ የፖለቲካ ውጥረትና በአርሲ በደረሰው እውነተኛ አሳዛኝ ጥቃት ሳቢያ የህዝቡ ልብ ለሐዘንና ለድንጋጤ ቅርብ ስለነበር ምስሉን ያለ ጥርጣሬ በፍጥነት ለመቀበልና ለማሰራጨት ተገዷል። ሆኖም ግን ብዙዎች ልባቸው በሐዘን የመሰበሩን ያህል እንዲህ አይነት አጋጣሚዎችን ለራሳቸው አጀንዳ መጠቀም የሚፈልጉ ይባስ ብሎም ከሌላ ሃይማኖት ጋር ለማነካካት የሚጥሩ አካላት መኖራቸውን ክስተቱ በግልጽ አሳይቷል። ይህ የፎቶግራፍ መደናገጥና የተሳሳተ የመረጃ ስርጭት ይፋ መውጣቱን ተከትሎ የኦሮሚያ ሚዲያ ኔትወርክ ኦኤምኤን ጉዳዩን በስፋት ዘግቦታል። የኦኤምኤን ዘገባ ትኩረት ያደረገው ጥቃቱን ተገን በማድረግ በሚንቀሳቀሱ የፖለቲካ ኃይሎች ላይ ነው። በዘገባው መሰረት የአማራ ጽንፈኛ የፖለቲካ ቡድኖች ሲል የገለጻቸው አካላት በአርሲ ዞን በታጣቂዎች የተፈጸመውን ጥቃት ለፖለቲካ ዓላማ ለመጠቀም የሚያደርጉትን ሙከራ እንዲያቆሙ ጠይቋል። ሚዲያው አነጋገርኳቸው ያላቸው የእምነቱ ተከታዮች እንዳሉት እነዚህ ቡድኖች በፖለቲካ ሜዳ የደረሰባቸውን ኪሳራ የሃይማኖት ካባ ደርበው ለማወራረድ የሚያደርጉት ሙከራ በእውነተኛው ጥቃት የተጎዱትን ወገኖች የፍትህ ጥያቄ የሚያደበዝዝ ነው። ግድያው እንዳጋጣሚ በመጠቀም ሐሰተኛ መረጃዎችን በማሰራጨት ረገድ የተጠቀሰው ትልቁ ማሳያ በባህር ዳር አካባቢ የቆየ ምስልን በአርሲ ውስጥ ጥቃት የደረሰባቸው ሰዎች አስመስሎ ማቅረቡ አሳፋሪና እርካሽ ተግባር ተብሎ ተኮንኗል። በመሆኑም እነዚህ የፖለቲካ ኃይሎች እጃቸውን ከቤተ ክርስቲያኗ ላይ እንዲያነሱ ጥሪ አቅርበዋል። ይሁን እንጂ ውይይቱ ወደ ጀዋር ሲራጅ መሐመድ ሲመለስ የብዙዎችን ቁጣ የቀሰቀሰው የሜንጫ ትረካ ታሪካዊ መነሻ እንደገና ይመዘዛል። ጃዋር ከረጅም ዓመታት በፊት በአሜሪካ ሀገር ከእስልምና እምነት ተከታዮች ጋር ባደረገው ስብሰባ ላይ የተናገረውን ንግግር ተቆርጦና ተቀጥሎ ለፖለቲካ ማጥቂያነት እንደዋለበት በቅርቡ ባሳተመው አልጸጸትም በተሰኘው መጽሐፉ በገጽ 178 ላይ በሰፊው ያብራራል። በመጽሐፉ ላይ እንዳሰፈረው በሰሜን ኢትዮጵያ እንደሚስተዋለው መስጂድ መስሪያና የቀብር ቦታ ላይ የሚደረግ ክልከላ ኦሮሚያ ውስጥ ታስቦ እንደማያውቅ፣ እርሱ በተወለደበት አካባቢ ሙስሊሙ ብዙሃን ስለሆነ መብቱና ሃይማኖቱ ሲነካ ማንም ዝም እንደማይል፣ ማንም ሰው ሃይማኖቱን ቢነካ
በሜንጫ አንገቱን ይሉታል ብሎ ሰፊ ማብራሪያ ሰጥቶ ነበር። ነገር ግን የአማራ አንቂዎችና የኢትዮጵያ መንግስት ያደረገውን ንግግር ቆራርጠው መልእክቱን በመለዋወጥ ጃዋር የክርስቲያኖችን አንገት በሜንጫ ቁረጡ ብሏል በማለት ህዝቡን ለማሳሳት ዘመቻ እንደከፈቱበት ይሟገታል። ለጃዋርና ለደጋፊዎቹ ንግግር የአንድን አካባቢ ማህበራዊና ስነልቦናዊ ባህሪ ለመግለጽ የተጠቀመበት ማጋነኛ ወይም ሜታፎር እንጂ ክርስቲያኖችን በጅምላ ለመጨፍጨፍ የተሰጠ መመሪያ አልነበረም። ነገር ግን በተቃራኒ ወገን ያሉ የፖለቲካ ኃይሎችና የኦርቶዶክስ እምነት ተከታዮች ይህን ንግግር የጽንፈኝነትና የጥላቻ ቅስቀሳ አድርገው ነው የሚወስዱት። ለነሱ ሜንጫ የሚለው ቃል በኢትዮጵያ ፖለቲካ ውስጥ የጭካኔና የብሔር ወይም ሃይማኖት ጥቃት ምልክት ሆኖ እንዲታወቅ ያደረገው ራሱ ጃዋር ያደረገው ያኛው ንግግር ነው። ስለዚህም በአርሲ አካባቢ ማንኛውም አይነት ጥቃት በክርስቲያኖች ላይ በሚደርስበት ጊዜ ህዝቡ በቀጥታ የጃዋርን የቆየ ንግግርና የርዕዮተ ዓለም ተጽዕኖ ማስታወሱና እርሱን ተጠያቂ ማድረጉ የማይቀር ክስተት ሆኗል። ይህ የምስል ውዝግብ በማህበራዊ ሚዲያ ላይ በግንባር ቀደምትነት በሚንቀሳቀሱ የተለያዩ ወገኖች መካከል ከፍተኛ የቃላት ጦርነት አስነስቷል። አንደኛው ወገን የለውጥና የእውነት ፈላጊነት ካባን ሲደርብ፣ ሌላኛው ወገን ደግሞ ሃይማኖትና የማንነት ጥቃት ተሟጋችነቱን ያጠናክራል። ለምሳሌ የኦሮሞ ወይም የሙስሊም ማህበረሰብ ተሟጋች ሆነው ሙጂብ አሚኖ የሞገስ ዘውዱን ልጥፍ በስክሪንሹት በማስቀመጥ የጦፈ ትችት ሰንዝሯል። በውሸት ፎቶ እየለጠፉ አንድን ህዝብና ሃይማኖት መፈረጅ ማቆም እንዳለበትና ምን አይነት ሀገር ለመገንባት እንደሚታገሉ ግራ እንደሚጋባ ገልጾ ውሸት ፈጥኖ ይሮጣል፣ እውነት ግን በመጨረሻ ትደርሳለች በሚል አባባል በሐሰት የተገነባ ክስና ፕሮፓጋንዳ ዘላቂ መሰረት እንደሌለው ይከራከራል። በአንጻሩ ምስሉን ተጠቅመው የነበሩት ወገኖች ስህተታቸውን ቢያምኑም ያሰሙት ድምጽና ያነሱት ቁጭት ግን ከምስሉ በላይ ትልቅ መሆኑን ይከራከራሉ። ሞገስ ዘውዱ ተሾመ ስህተቱን ተከትሎ የመጣውን አጀንዳ የማስቀየር አካሄድ በጥብቅ ይቃወማል። ኦርቶዶክሳውያን ከስደት አልፈው በጅምላ እየተገደሉ ባለበት ታቦት ይዞ መሸሽ ከመከራዎቹ አንጻር ሲታይ ትንሹ መሆኑና የተሳሳተ ፎቶ መጠቀም ሆነ እሱን ተከትሎ የሚመጣ የአጀንዳ ማስቀየር ሴራ ሐቁን እንደማያሳንሰው ይገልጻል። ምንም ሳይበድሉ በማንነታቸው በግፍና በገፍ በሚጨፈጨፉበት ሰዓት ስለ ጎንዮሽ አጀንዳ መጠመድ የዋህነት መሆኑን ጠቅሶ የደረሰባቸውን ለማስረዳት የሬሳ ክምር ወይም በጥይት ተመተው ሲሞቱ የሚያሳይ ቪዲዮ መለጠፍ እንደማያስፈልግ፣ ዛሬ ጠዋት ከሌላ መንደር ፎቶ አምጥተው አጀንዳ የሚያስቀይሩ ነጋዴዎች እንደማያሳካላቸው ይከራከራል። ምስሉን መጀመሪያ የለጠፈው በማነት ጸረ ምስሉ ይዘቱ ከሰማው አንጻር ገላጭ ስለነበረ እንደተጠቀመበት ገልጾ ይቅርታ የጠየቀ ቢሆንም ሰቆቃውን በምስሉ አጀንዳን ለመሸፈን መሞከር ግን የአድፋጭ አጥቂዎች ስራ መሆኑን ገልጿል። ውይይቱ ከምስል ማጣራት አልፎ ወደ ስርዓታዊ የፖለቲካ ትችት ሲሸጋገር ከተለያዩ አቅጣጫዎች የሚሰነዘሩት ፍረጃዎች ይበልጥ ይከራሉ። ከአርባ ምንጭ የጻፈው ኩነ ደመላሽ ካሳይ ጃዋርን ከኦርቶዶክሳውያን ሞት በቀር ሁሉንም የሚቃወም የፖለቲካ ፍልስፍናውም ከኦቶማን ቱርክ የክርስቲያን ማህበረሰብ ጨፍጫፊ ስትራቴጂ የሚቀዳ አድርጎ ይስለዋል። በማንም ይከሰት በማንም በቤተ ክርስቲያን ላይ የሚደረገውን ጥቃት ሲመለከት ሰርግና መልሱ እንደሚሆንለት ያኔ ዱዳና ውር እንደሚሆን ይልቁንስ ጥቃቱ እንዲጸናና እንዲስፋፋ እርሱ በሚመራው ኦኤምኤን እና በራሱ ገጽ የመሸፋፈን ስራ ላይ እንደሚጠመድ ይከሳል። እኛ ሀገር ክርስቲያኖች ቀና ካሉ በሜንጫ አንገቱን እንለዋለን የሚለው ንግግሩ ዛሬ በትውልድ አካባቢው በአርሲ ምድር ወደ ክላሽ ተቀይሮ ስራውን እየሰራ መሆኑንና እርሱም ሞቱን የመሸፋፈን ትጋቱን እየሞከረ መሆኑን በቁጭት ይገልጻል። በተመሳሳይ ጽንፍ የታሪክና የፖለቲካ ጸሐፊው አቻሜለ ታምሩ ክሱን በቀጥታ ወደ አጠቃላይ የኦሮሞ የፖለቲካ መዋቅር ያዞረዋል። ከአብይ አህመድ እስከ ጀዋር ሲራጅ መሐመድ፣ ከመረራ ጉዲና እስከ ዳውድ ኢብሳ ያሉት ኦነጋውያን ሁሉ በሃይማኖታቸው ክርስቲያን፣ በነገዳይ ማንነታቸው አማራና በአመለካከታቸው ኢትዮጵያዊ በሆኑ ሰዎች ላይ በሚካሄደው ፍጅት የዘር ማጥፋትና የጅምላ ጭፍጨፋ ዙሪያ ያላቸው አቋም በአርሲ ውስጥ ፍጅት ፈጸሙ ከተባሉት አውሬዎች ጋር አንድና አንድ አይነት መሆኑን ይከራከራል። ኦሮሚያ ውስጥ በክርስቲያኖችና በአማራ ተወላጆች ላይ የሚፈጸመው ስርዓታዊ እልቂት ጠቅላይ ማዘዣው 4 ኪሎ መሆኑን፣ ዋና አስፈጻሚው ደግሞ ጥቃቱ ሃይማኖትንና ማንነት መሰረት ያደረገ እንዳልሆነ የሚነግረን አብይ አህመድ ራሱ መሆኑን ይገልጻል። ይህንን ጋድ እውነት በፍርሃት ወይም በአድርባይነት ለማለባበስ የሚሞክሩ ሁሉ ለሚጨፈጨፉት እንቦቀቅላዎችና ሴቶች የስናፍጭ ቅጣት ያህል ወገናዊ ስሜት የሌለው እርመበል ፍጡር ብቻ መሆኑን በማስረገጥ ክርክሩን ያጠቃልላል። ይህ አጠቃላይ ሂደት በኢትዮጵያ ወቅታዊ ማህበራዊና ፖለቲካዊ ምህዳር ላይ በርካታ ማሳያዎችን ጥሎ ያልፋል። ሰዎች ቀድሞውኑ በአእምሯቸው ውስጥ የያዙትን እምነት ወይም ፍርሃት የሚደግፍ መረጃ ሲያገኙ የመረጃውን ትክክለኛነት ሳያጣሩ የመቀበልና የማሰራጨት ዝንባሌ ያላቸው።
በአርሲ እውነተኛ ጥቃት መኖሩን የሰማው ህዝብ የደራ ወረዳን ገበሬዎች ምስል ሲመለከት ምስሉ ለአርሲው ሰቆቃ ፍጹም ገላጭ ሆኖ ስላገኘው ሳያስተውል አጋርቶታል። ይሁን እንጂ የተሳሳተ ምስል መጠቀም ለተቃራኒ ወገኖች ትልቅ የፕሮፓጋንዳ መከላከያ የጦር መሳሪያ ይሰጣቸዋል። ኦኤምኤን እና ሌሎች የፖለቲካ አካላት እውነተኛውን ጥቃትና የፍትህ ጥያቄ ወደ ጎን በመተው የአማራ ጽንፈኞች የሐሰት መረጃ እያሰራጩ ነው በሚል ትረካ ዋናውን የንጹሃን ሞት ጉዳይ እንዲያደበዝዙትና አጀንዳ እንዲያስቀይሩ እድል ፈጥሮላቸዋል። በመጨረሻም የጀዋር መሐመድ የሜንጫ ንግግር ለዓመታት ሳይረሳ ዛሬም ድረስ በጥላቻና በጥርጣሬ መነጽር እንዲታይ ማድረጉ ፖለቲከኞችና አንቂዎች የሚናገሯቸው ቃላት ምን ያህል የረጅም ጊዜ ጠባሳና ተጽዕኖ እንደሚያሳድሩ ያሳያል። ፎቶ የደቡብ ጎንደር ደራ ወረዳ መሆኑ መረጋገጡ እውነት ቢሆንም በአርሲና በተለያዩ የአገሪቱ ክፍሎች የሚፈሰው የንጹሃን ደም ግን የትኛውንም ምስልና ቪዲዮ የማይፈልግ ራሱ ቆሞ የሚጮህ ሕያው ሀቅ ነው። የኢትዮጵያ ሕዝብ ከዲጂታል ወገንተኝነትና ከስሜታዊነት ወጥቶ እውነታን መሰረት ባደረገ ፍትህ፣ መከባበርና ማህበራዊ ሰላም ላይ ካላተኮረ ማህበራዊ ሚዲያው የአገሪቱን አንድነት ይበልጥ ወደ መናጋት መውሰዱ አይቀሬ ነው። አበቃን። ሰላም ይስጥልን።